ሰራተኛዋ ድራማ ክፍል 1። ሲምቦ ከወንድሟ ጋር ምግብ ትበላለች። ወንድሟም ፊት ለፊቷ ይበላል። ከዛም የሲምቦ እናት እንዴም አርፋችሁ አትበሉም እንዴ ምን ጀምትጮሁት ትላለች። ከዛም ሲምቦም ለእናቷ ወይ አንቺ ደግሞ ፊት ለፊቴን እየበላ ነው ብላም ትናገራለች። ከዛም እናትየውም ወይ አንቺ ደግሞ ጀመረሽ ትላታለች። ሲምቦም ትበሳጫለች ወንድሟም የእጇን የያዘችው ጉርሻም ይጎርስባታል። ከዛም ይስቃል። ሲምቦ በጣም ትበሳጫለች። እሱ ግን ይስቅበታል። ይሄው አስበላሽብኝ አንቺ ነሽ እኮ ብላም ለእናቷ ትናገራለች። አባትየውም እናንተ ልጆች ይላል ማለት ነው። ከዛም ሲምቦ ትነሳለች። ወንድምየውም እረ ሲስቱ ምን ሆነሽ ነው የት ነው የምትሄጂው ምናምን ይላታል ማለት ነው። አባትየውም ለወንድምየው ይቆጣል። ከዛ እናትየውም እንዴት ትላለች ወይቺ ልጅህ ትላለች። አባትየውም ልጃችን አትይም ይላታል ማለት የኔ ልጅማ ኢፍታሚም ነው ብላም እናትየው ለባለቤቷ ትመልሳለች ማለት ነው። ልጃችን አትይም ካለ በኋላ እሷ ፊት እንደዚህ እንዳትይ እሷ መቼ እንደናት አይታኝ ታውቃለች። ኧረ ተይ አንድ ፍሬት ነበረች የዛኔ እሷ ምንም አታስታውስም። አንቺ ነሽ እናት አለመሆንሽን እየነገርሻት ያለሽው። ከልጅነቷ ጀምሮ እናቷ እንዳልሆንኩ ታውቋታል። አንተ ሁሌም ለሷ እንደወገንክ ነው ብላም ባልና ሚስት ይወቃቀሳሉ። እንዴ መወገን ምናምን ምን አመጣው? ቆይ እኔ በእናቷን የሰራሁት ግፍ ሳያንሰኝ እንደገና አሁንም ልበድል ብሎ ለባለቤቱ ይናገራል። ባለቤቷም አይ ጀመረክ ደምሮ ከስንት አመት በኋላ እንኳን አትረሳትም እንዴ እኔ ለስሙ ነው ሚስት የሆንኩት ብላም ትናገራለች። ጥፋቴን ያናህል ስለሚቆረቁረኝ እባክሽ ይቅርታ አድርጊልኝ። ፈጣሪ አንቺንስ ባይሰጠኝ ምን ላደርግ ነበር? በቃ እርሰው ላይ መለስ ነገር ራስን አታስጨንቅ። በቃ እሺ አንቺ ማትጨነቂ ተባብለው ይሄዳሉ ማለት ነው። ሲምቦ አክሮፋ ከቤት በረንዳ ላይ ትወጣለች። ወንድምየውም ተከትሏት አራ ሲስቱ አቋጥሪያ ገንዘብ አረግሽዋ ፍቺዋ ምናምን እያላት ይቀልድባታል። ደግሞ በእኔ አጨክኝም ይላታል። ካንተ በላይ ከማርቲ ነው የተናደድኩት ትለዋለች። የኔ ነገር እኮ ምንም አይጥማትም ትላለች። ኢፍታሚየምም አረ ማሚ እኮ እንዲያትልም እንዲያደለችም አጨክነው ምናምን ያለ ሆዷ ነው ምናምን ብሎ ያፌዝባታል። ደግሞ የልትሄጂ ነው ጓደኛዬን ላገኛት እና ስራ ቦታ አመጪ ምን ልሰራ ስራ ቦታ ደግሞ ወንድምሽን ልታበረታች ነው ምን ሆነሽ ነው ብሎ ይቀልድባታል። ዛሬ አይመቸኝም ባይሆን ሌላ ቀን መጣለሁ ብላ ኮስተር ብላ ተቃቅፈው ይሄዳሉ። ሲምቦን ፍቅረኛዋ መንገድ ላይ ቆሞ እየጠበቃት ነው። ከዛም ተቃቅፈው ሰላም ከተባባሉ በኋላ ምን ሆነሽ ነው? እርግጠኛ ነኝ ዛሬ በጣም ደብሮሻል ይላታል። ቆይ ግን አንተ ግን ስሜቴ እንዴት ነው መደበቅ የምችለው ትለዋለች። እሱም ፍቅረኛሽ እኮ ነኝ ይላታል ማለት ነው። ፍቅረኛሽ እኮ ነኝ ብሎን ካላት በኋላ ፍቅረኛሽ አለው እንዴት አላውቅም አባቴ ብቻ ነኝ ሳልነግረው የሚረዳኝ ብቸኛ ሰው ያንተ ደግሞ በጣም እያስገረመኝ ነው። እኔስ ቆይ አረ ይሄኔ ነው መሸሽ የአባትሽን ቦታ እንዳልወስድብሽ ፈራሽ እንዴ? የማይሆነውን አልወድህም ሆኖ ነው አልወድህም ሳይሆን ከአባቴ ያስፈልጭ አልወድህም ማለት ነው። ለአባቴ ያለኝን ነገር ታውቀዋለህ በማለትም እንዳኮረፈ ሰው ይሆናል። እና ለኔ ያለሽ ቦታ ትንሽ ነው ማለት ነው። እሱማ ከአባቴና ከወንድሜ በኋላ ከልቤ የቀረብኩት ወንድ አንተ ነክ። ቢገባህ እኮ አንዱ ቤተሰብ አካል ነክ ብላም ትነግረዋለች ሲምቦ ለፍቅረኛዋ። እኔ የምልሽ ግን መቼ ነው ቤተሰቦችሽ የምታስተዋውቂኝ? አንድ ቀን ብላ ትመልስለታለች። ተሳስቀውም ይሄዳሉ። ይቺ አንድ ቀን ግን ባትረቅ ደስ ይለኛልም ይላታል። ግን ቆይ ምን ብዬ ነው ማስተዋወቅህ እንዴ? ፍቅረኛዬ ባለቤቴ ብለሽ ነው እንዴ ሳንጋባ? አባቴም ያዝንብኝ ይመስለኛል። እና ምን ይሻላል? እኔ እንጃ። ስራ ቦታ ዮርዳኖስን ኢፍታሜን ብላ ጠይቃለች። ቸኩላለሁ ቶሎ ሰጥቼው ልሂድ ለኔ ያሰጭም ሂድ ስድ ብላ ተሰድበዋለች። አረ ጉልቤንሽና ብራ ናስኪ ትፈልጋለህ ብሎ ይጠራዋል። መጣሽ እንዴ? አዎ
ሌላ እንዳመጥለት የምትፈልገው አለ? የለም፣ ካስፈለገኝም እኔ ራሴ እመጣለሁ፣ አትቸገሪ ይላታል። ስትፈልግ ደውልልኝ። ወይኔ አረንጓዴ ቦታ ስፍራ እንዴት እንደምወድ ታድላችሁ ግን። እና ለምን እዚያ ትዊም እንዴ? እኔ ግድ ሆኖብኝ እንቀያየር። ወጥ መስራት የት ልትችለውን? አንተ ማል እንዴ? ሰራተኛችን ነች። ኧረ እባክህ አትመስልም። ግን ሰራተኛ ማንን ይመስላል? አይ ቆንጆ ነች ብዬ ነው። ለሰራተኛ የተሰጠው መልክ አለ? ማን ነው ስራን አስቀያሚ ነው ብሎ ደረጃን ያወጣላት? በተጫወቱ በቃ ብሎ ትቿቸው ይሄዳል። ዝም በይ እሱ በቃ ልሄድ፣ ስራ ትቼ ነው የመጣሁት። ከቆየው ማርታ ትቆጣኛለች ብላም ትሄዳለች። ቻው ይላታል። እስከሚሄድ ያያታል። አንተ ግን ምን አስበህ ነው እንደዚህ የምታወራው? አንተ ያበደች ካደል እንደ ቀጠራችሁት? መቼም ይሄ ነገር ያንተ እጅ አለበት አይደል? ቆንጆ ናት ግን እኔ እንጃ አስተውየት አላውቅም። ባህሪያዋ ግን የሌለ ነው የሚመቸኝ። እኔ እቺን ባገኝ ብሮ እንዴ ደሞ ብዬ ሰራተኛችንን ልጥበስ መናቅህ ነው። እስካሁን ያበስልካቸው ቺኮች እሷን አይደርሱም። እሺ መናቄን እንኳን አይደለም ግን ተው እባክህ። ሁሉንም ብስጭቱ የሚያራግፍባት እንዲህ ያልክ እያስተነተንክ ነው ለካ። ልብህን ያሾፍከው ለካ። ምን እሺ ነው ባባ ተቀየስክባት። የሌለ ነው አነዛ። ለቁም ነገር ከፈለካት ስታይል ብሎም ይነግረዋል። እንደዛ እንኳን አልፈቅድልህም። ምን ነው ቁልፉ በእጅ ነው አልክ? ሴት እኮ ነች፣ ያውም የቤት ሰራተኛ። በትንሽ ነገር ነው ማታለላት መስሎህ ነው? እንዳውም ጠንካራ ሴቶች እነሱ ናቸው። ልብሳቸው ነው እንጂ ልባቸው አይገኝም። በኋላ በፎንቃ ጠልቤ እንዳታዝንብኝ። የማይሆነውን ይሆናል። ቢሆንም እሷ ከወደደችህ ቢስ ነው። እንድታዛዝናት አልፈልግም። አለበለዚያ ግን አስቀይማለሁ። እሺ አዎ እሱን ተውና እንፈወሳ፣ ስታይል እንፈወስ ተባብለው ቁጭ ብለው ይበላሉ። ያበደ ምግብ ነው አንተ ዛሬ መጣው ባባላሉ ማለት ነው። ዮርዳኖስም ቤት ደረሰች። አሰሪዋ ወይም ማርታም ብድግ ብላ ተነሳች። አንቺ የት አባሽ ቆይተሽ ነው የመጣሽው? ኧረ ቴትዬ ኒፍታ ለምን ምሳላ ደርሰ እጄ ነው እኮ ሰበብ ፈልገሽ ነው። ራሱ መጥቶ አይበላም? ደክሞኝ ነው አምጪልኝ ብሎ ነው። ቢሆንስ ቶሎ አትመለሽም? እዛ ከማንን ጎረምሳ ጋር እየተላላሽ ይውለሽ? ኧረ በስመ አብ! ኧረ እንደዚህ ነካሽ ነገር አላረገም። ኧረ አናቃችሁ ትንሽ ቡትቱን ስንቀይራችሁ አናቃችሁ ምን መናቀር ትጀምራላችሁ? አሁን ግቢና የሰበርሽው ብርጭቆ አንሺ። የሰበርሽው የምን ብርጭቆ? የምን ብርጭቆ? እኔ መቼ ነው የሰበርኩት? እሱን ከደሞዝሽ ስቆርጥ ታውቂዋለሽ። እባክሽ ከደሞዝ አትቁረጪ፣ ለእናቴ መድኃኒት የሚሆን ነው። ከፈለግሽ ለሊሙቱ ሙሉ አሰሪኝ እባክሽ በማለትም እግሯ ላይ ትወድቃለች። ተነሽ ምን ትላለች እቺ በማለትም በማበሻቀጥ ማርቲ ትታት ትሄዳለች። ዮርዳኖስም ቁጭ ብላ ታለቅሳለች። ምን ልሆንልሽ እናቴ፣ ከሰው በታች ሆኜ ያለ ስራዬን እየተቀጠርኩ እያለችም ታለቅሳለች። እሺ ልጄ ሲባራ በማለትም የሲምቦ አባት ወደ ሲምቦ ክፍል ይገባሉ። ምን ነው ዳድ? አይ ሰሞኑን ጠፋ ብለሻል። ምን ነው ሰላም ነው? አዎ ሰላም ነው። ያው ከጓደኞቼ ጋር እየጫወትኩ ነው። አዎ ጓደኛሽማ ማስተዋወቅ አለብሽ። ወንድ እኮ አይደለም። የሴት ልጅ ልብ ትሰርቃለች እንዴ? ይኸውልሽ የኔ ልጅ ይሄን ያክል ያንቺ ልብ ያሸፈተውን ጀግና ጎረምሳ መታወቅም አለብኝ። አረ ዳዲ ያሰፍራል የኔ ልጅ። እኔ አንቺ አባት አስፈራለሁ እንዴ? እኔማ እንዳታዝንብኝ ፈርቼ ነው። የማዝንበት ልጅ ነው እንዴ? አይ ጥሩ ልጅ ነው። ስታዩ ደግሞ በጣም ትወደዋለህ። እንደዛ ከሆነ በጣም አስተዋውቂና እናትሽም እኮ ልትተዋወቀው ትፈልጋለች። ማርታ? አዎ። ቆይ ለምንድን ነው ግን እንደ ወንድምሽ እናት ብለሽ ማጠራት? እኔ አፌ ላይ አይመጣልኝም። ግን እንዴት ልትተዋወቀው ፈለገች? ከኔ ቀድማ ፍቅረኛ እንዳለሽ ያወቀችው። አየሽ አይደለም ሴት ለሴት በመታየት ብቻ እንደምትግባቡ ታወቃል። እኔና እሷ እኮ በስርዓት ራሱ አውርተን አናቅም። እንዴት ልታውቅ ቻለች? እናትሽ አይደለችም እንዴ? እንዴት የልጇን ስሜት መረዳት ያቅታታል? ምን ይምልሽ? መቼ ልታመጪው ነው? አረዳል እንዴ
ብለውም ይስቅበታል። እሺ በቃ ወደ ስራ ሊሄድ ስለሆነ ቻው፣ እሺ ዳድ ተባብለው ይለያያሉ አባትና ልጅ። ሲምቦም ወደ ፍቅረኛዋ ትደውላለች። ወይኔ ፍቅር ይኸው መውጣት ብቻ ነው መጣው በቃ እሺ እሺ ቻው በማለትም ሲምቦ ከፍቅረኛዋ ካወራች ጋር ትወጣለች። ማርቲ ከእናቷ ጋር ከልጇ ጋር ትቀመጣለች። እየደከመኝ ነው ድርጅቱን ተረከበኝ ምናምን እያለኝ ነው። ከዛ አልፈልግም አልኩት። ዝም በለው እራሱ ይስራ። ገና በልጅነት በጭንቀት ሊጥልብኝ እኮ ነው ልጄን። አውቆ ተረከብ ይለኝ እንጂ እንዲያርግ እንዲያታርግ እያለኝ ነጻነት ይነሳኛል። እኔማ በልጅነት ጭንቀት ውስጥ እንዳትገባብኝ ፈርቼ ነው እንጂ ከአባትህ የተሻለ መስሪያ ቤት እንደምታስተዳድር አውቃለሁ። ምን አለ አንቺን ያህል ትንሽ እንኳን እኔ ላይ እምነት ይኖረዋል የኔ አንበሳ፣ የኔ ልጅ ጎበዝ እኮ ነህ በማለትም ማርቲን ልጇን ታቅፋለች ማለት ነው። ሲምቦ ለመውጣት ለባብሳ ሽቶዋን ታጣለች። ቦርሳዋን ግልብጥ እያደረገች ትፈልጋለች። ተበሳጨች። የት ነው ያስቀመጥኩትኝ በማለትም ትናድዳለች። አልጋዋ ስርም ትፈልጋለች። እዚህማ የለም በማለትም ትፈልጋለች። ከዛ ተበሳጨች እና ቆጭታለች። አንተ ንፍታሌም እያለች ወንድሟን ትጠራለች። ንፍታሌም በማለትም ወንድሟን ትጠራለች። ኢፍታሌምም ተበሳጭቶ ከእናቱ እቅፍ ስር የነበረው ተነስቶ ወደ እህቱ ክፍል ይሄዳል። ምንድን ነው የሚያስጨውሽ? ቀስ ብለሽ አጣሪም እንዴ ይላታል። እውነቱን ተናገር፣ ሽቱን አንተ ነህ የወሰድከው? ኧረ እኔ አልወሰድኩም። አንተ ነው የወሰድከው፣ ከአንተ ውጪ ማንም አይወስድም እያለች ልብሱን ታሽትታለች። ይስቅባታል። አልወሰድኩም ይላታል ማለት ነው። አትዋሽ ኡፍ ብሏት ትቷት ይሄዳል። አንተ ቀጠሮ አለብኝ በእናትህ ይለዋለች ማለት ነው። ኢፍታሌም ትቷት ይወጣል። ምን ሆናችሁ ነው ደግሞ? ልጅሽ ሽቶን ወስዶብኛል አስመልሽልኝ። እዚህ ቤት የታየሽ የኔ ልጅ ብቻ ነው እና ከሱ ውጪ ማን ሊያደርግ ይችላል? ዮርዳኖስ እያለች ሰራተኛዋ ትጠራታለች። ዮርዳኖስ በማለትም ትጠራታለች። ዮርዳኖስም አቤት እትዬ፣ ለምንድነው ሽቶ የወሰድሽው? የምን ሽቶ? እኔ እንዴት ወስዳለሁ? ዮርዳኖስ አንተ ነች የወሰድሽው? እኔ ማንን ነው የሚያምነኝ? እኔ ማንንም አልወሰድኩም። ልብሴን አርስሽን ወጥ ጭስ ነው የሚለው። ዝም በይ አታስመስይ። አሁን ሽቶን ከደበቅሽበት ጉድጓድ አምጪና መልሺ። ልጆችን አታጣያቸው። ሌላውን ደግሞ ከደሞዝ ላይ ስቆርጥ ታያቂያለሽ። ምንም ሳላረግ በደሞዜ ላይ እየተቆረጠ እዚህ ምን እሰራለሁ? ቀሪ ብሬን ስጭኝና ልውጣ ከዚህ ቤት ትላለች። የት አባሽ ነው የምትሄጂው? አርፈሽ ቁጭ ካላልሽ አንድ ብር አታገኝም ትላለች። እና እኔ ሌላ ሰው በወሰደው ደሞዜ ለምን ይቆረጣል ትላለች። ማን ነው ሌላ ሰው? እንጂ ሌባ ናቸው እያልሽ ነው? ንገሪን። አይተሻል? ኒፍታሌም ነው አይደል? ንገሪኛ። አዎ ኒፍታሌም ነው የወሰደው በማለት እኮ እኔ መጀመሪያም እሱ እንደሆነ አውቃለሁ። ይቺ ያውቃ ነው የኔ ልጅ እንደዚያ አያደርግም በማለትም መልስ ትሰጣለች። ነይ ውጪ አንቺ በማለት አመናጭቃ የዮርዳኖስን ወይም ሰራተኛዋን ታባራታለች። ዛሬ ግን በጣም ደስ ብሎሻል ይላታል። የሲምቦና ፍቅረኛዋ ተገናኝተዋል። ግን የሆነ ነገር ገጥሞሽ ፊትሽ ላይ ድብርት እያየው ነው ይላታል። ቆይ አንተ ቤቴ ካሜራ አስገጥመሃል እንዴ? የምን ካሜራ?